በቀጣይ 10 ቀናት በተለያዩ አካባቢዎች ከቀላል እስከ ከባድ ዝናብ ሊያገኙ ይችላሉ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 10 ቀናት በተለያዩ አካባቢዎች ከቀላል እስከ ከባድ ዝናብ ሊያገኙ እንደሚችሉ ገልጿል። በጥቂት አካባቢዎች የቀኑ ከፍተኛ ሙቀት ከ40 ዲግሪ ሴልሺየስ በላይ ሊሆን እንደሚችል ገልጿል። በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅ፣ በስምጥ ሸለቆና አጎራባች አካባቢዎች የተሻለ ጥንካሬ ያለው ዝናብ ይኖራል። የበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሎ ይጠበቃል። በጥቂት ስፍራዎቻቸው ላይ ደግሞ ከባድ መጠን ያለው ዝናብ ሊያገኙ ይችላሉ። በዚህ ወር በመደበኛነት ትኩረት የሚሹ የአየር ሁኔታ ክስተቶች መካከል ቀን ላይ የሚኖረው የሙቀት መጠንና ሌሊት ላይ የሚታየው ወበቅ አንዱ ነው። በሚቀጥሉት 10 ቀናት ከሚኖረው ከፍተኛ የፀሐይ ሙቀት ጋር በተያያዘ በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝ እና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን ከ35 እስከ 40 ዲግሪ ሴልሺየስ በላይ እንደሚሆን ትንበያ መረጃዎች ያሳያሉ። በደቡብ መካከለኛና በሰሜን ምስራቅ የሀገሪቱ በልግ አብቃይ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው እርጥበት የአፈር ውስጥ የውሃ መጠንን ስለሚያሻሽል የሰብሎች የማሳ ዝግጅት ለማከናወን ለቋሚ ተክሎች፣ ለግጦሽ ሳርና ለመጠጥ ውሃ አቅርቦት ጥሩ ዕድል ይኖረዋል። በተለያዩ ምክንያቶች ዘር ለመዝራት የዘገዩ አካባቢዎች የሚጠበቀውን የእርጥበት ለመጠበቅ በቂ ዘር ለመዝራት የሚያስችል ዝግጅት ከወዲሁ ማድረግ ያስፈልጋል።